ሰላም ዛሬ አየርላንድን አስመልክቶ የሰራውላችሁ ቪዲዮ አለ። አንደኛ አየርላንድ ምን አይነት ስራዎች አሉ የሚለው የመጀመሪያው ነው። ሁለተኛው ደግሞ ሰሞኑን በተለይ ቅርብ ጊዜ ወደ 2025 የፈረንጆቹ 2025 ከገባ በኋላ የወጡ አዳዲስ እድሎች አሉ። እነኛ እድሎች ደግሞ ለሾርት ስቴይ ቪዛ ማመልከት ይቻላል። እነሱን ሊንኮች በሙሉ ዲስክሪፕሽን ታች አስቀምጥላችኋለሁኝ። እሱን ማመልከት ትችላላችሁ። ሌሎች ስለ አየርላንድ የሰራሁት አንድ ሀሳቦች አሉ። እነሱን ተከታተሉና እስከ መጨረሻው እንዴት አፕላይ ልታደርጉ ትችላላችሁ፣ ምን አይነት እድሎች አሉ የሚለውን እንድትመለከቱ ነው። የልማ ጆብ ነው። በስራ በቪዛና በጉዞ በአዳዲስ ቢዝነስ ጉዳዮች ላይ የምንነጋገርበት ቻናል ነው። ሰላም እንዴት ናችሁ? ዛሬ ደግሞ የምንመለከተው ስለ አየርላንድ ነው። አየርላንድን በተመለከተ አየርላንድ ለምን በስራ እንመርጣታለን፣ እንዴት ደግሞ የወርክ ቪዛ ልናገኝ እንችላለን፣ በተለይ ስፖንሰርሺፕ ቪዛን በተመለከተ እንዴት ልናገኝ እንችላለን፣ አየርላንድ ለምን መርጠል የሚለውን በጥቂቱ እንመለከታለን። አየርላንድ ያው ስትሮንግ ኢኮኖሚ ያላቸው ብልት ተብለው ከሚታሰቡ ሀገራት መካከል የምትጠቀስ ነች። መልቲናሽናል ካምፓኒዎች ደግሞ በዓለም አቀፍ ደረጃ የሚሰሩ ካምፓኒዎች መገኛ ነች። ሀይ ኳሊቲ ኦፍ ላይፍ ያለባት ሀገር ነች። ሌላኛው ደግሞ እንግሊዝኛ ኦፊሻል ቋንቋቸው ስለሆነ ለዓለም አቀፍ በተለይ እንግሊዝኛን ለሚናገሩ በእንግሊዝኛ ለተማሩ ሰዎች ሰፊ የስራ አማራጭና እድል ይዛ የምትገኝ ሀገር ናት። ምናልባት አየርላንድ ውስጥ አለ የሚባለው እንደ ችግር የሚነሳው ነገር ሀይ ኮስት ኦፍ ሊቪንግ ነው። ከፍተኛ የሆነ የቤት የመሰረታዊ ፍላጎቶች ወጪ ከፍ ያለ ነው ተብሎ ከሚነገርባቸው ከሚታሰብባቸው ሀገራት መካከል አንዷ ነች። ወይዘሮ ነው። ሌላኛው ደግሞ የማይገመት ነው፣ ተለዋዋጭ ነው። እጅግ በጣም ቀዝቃዛ፣ አንዳንዴ ሞቃት ይሆናል። ከፍተኛ የሆነ የአየር ጸባይ መለዋወጥ ነገር ያለበት ነው። ሌላኛው ወርክ ፐርሚት ነው። በተለይ ወርክ ፐርሚት ከኤዩ ከአውሮፓ ህብረት አባላት ውጭ ለሆኑ ሰዎች ትንሽ ጠንከር ይላል። ወደዛ ለመግባት የወረቀት ስራ በከፍተኛ ሁኔታ ይፈልጋል። አቨሬጅ ሳለሪ የሚባለው የአየርላንድ 50,000 ዩሮ ፐር ይር ነው። በእርግጥ አንዳንዱ እንደ ስራው ሁኔታና እንደ ሙያ ወይም ደግሞ እንዳለን የወረቀት አይነት ሊወሰን ይችላል። ቴክ ኤንድ ፋይናንስ ሴክተር ደግሞ ከፍተኛ ከፋይ ከሚባሉ ሴክተሮች መካከል የሚጠቀስ ነው። እጅግ በጣም የሚፈልጋሉ ወይም ደግሞ ሀይ ዲማንድ አላቸው ተብለው ከሚጠቀሱ የስራ አይነቶች መካከል አንደኛው ሶፍትዌር ዲቨሎፐር ነው። ከ10,000 ዩሮ እስከ 90,000 ዩሮ ፐር ይር የሚከፈልበት ሴክተር ነው ይሄኛው። ፋይናንስ ሴክተሩ ደግሞ ፋይናንስ ላይ በተለይ ደግሞ አካውንታንት የመሳሰሉት በርካታ የሙያ አይነቶች የሚካተቱበት ነው። በዚህ ዘርፍ ሁለተኛው እጅግ በጣም ከፍተኛ ተፈላጊ የሆኑ ሰዎች ወይም ደግሞ ከፍተኛ የሆነ ባለሙያዎች የሚፈለጉበት ዘርፍ ነው። ይሄንኛው ከ55,000 ዩሮ እስከ 80,000 ዩሮ በአመት በአቨሬጅ የሚከፈልበት ነው። ሌላኛው ሄልዝ ኬር ነው። በተለይ ዶክተሮች፣ ነርሶች የመሳሰሉ በሄልዝ ኬር ፕሮፌሽናሎች ማለት ነው። እነኚህ 45,000 ዶላር ዩሮ እስከ 65,000 ዩሮ ፐር ይር ይገኛል። ዶክተሮች በከፍተኛ ሁኔታ ይፈልጋሉ። በዚህም እስከ 100,000 ዩሮ በአመት በአቨሬጅ ሳለሪነት የሚከፍሉት ነው። በኢንጂነር ዘርፍ ደግሞ በተለይ ማኑፋክቸሪንግ ኮንስትራክሽን ዘርፍ ውስጥ ላሉ የተለያዩ የኢንጂነሪንግ ዘርፎች ደግሞ ሌላኛው ከፍተኛ የሆነ ተቀባይነት ወይም ደግሞ ባለሙያዎች የሚፈለጉበት ዘርፍ ነው። ይሄንኛው በዚህ ዘርፍ በአቨሬጅ ሳለሪው ከ50,000 ዩሮ እስከ 75,000 ዩሮ ፐር ይር የሚከፈልበት ነው። ዲጂታል ማርኬት ስፔሻሊስት ደግሞ እንዲሁ ሌላኛው እጅግ ተፈላጊ የሚባለው የሙያ አይነት ነው። ከ40,000 ዩሮ እስከ 60,000 ዩሮ ፐር ይር የሚከፈልበት ነው። ሞስት ፖፑላር ጆብ ፎሬነር ተብለው የሚጠቀሰው የስራ አይነት መካከል ደግሞ በአየርላንድ በተለይ ከስተመር ሰርቪስ ሩል ናቸው። እነኚህ ከስተመር ሰርቪስ ሩል በአብዛኛው ከ25,000 ዩሮ እስከ 35,000 ዩሮ ፐር ይር የሚከፈልባቸው ናቸው። ሌላኛው ሆስፒታሊቲ ዘርፍ ነው፣ እንደ ቱሪዝሙ ማለት ነው። በዚህም ዘርፍ ከ22,000 ዩሮ እስከ 30,000 ዩሮ ነው የሚከፈለው። በዚህ ከመስተንግዶ ጋር ከሆቴል ሙያ ጋር በተገናኘ ያለ የተለያዩ የስራ አይነቶች የስራ አማራጮች አሉ። በርካታ የውጭ ሀገር ዜጎች የሚሳተፉበት ተብለው የሚጠቀሱ የሙያ ዘርፎች መካከል አንዱ ሆስፒታሊቲ ዘርፉ ነው። ሌላኛው ደግሞ ኮንስትራክሽን ኤንድ ስኪልድ ትሬድስ የተለያዩ ሙያዎችን በመልበል የሚሰሩ አይነት ስራዎች ናቸው። እነኚህም በከፍተኛ ሁኔታ የውጭ ሀገር ዜጎች የሚሰሩት በአየርላንድ የሚሰሩት የስራ አይነት ነው። በአመት እስከ 30,000 ዩሮ አቨሬጅ ሳለሪ የሚገኝበት የሙያ አይነት ነው። አሁን ደግሞ ቀጣይ የምንመለከተው ሞስት ፖፑላር ሳይቶች ወይም ደግሞ ስራ መፈለጊያ ሳይቶች የትኞቹ ናቸው፣ በየትኛው መንገዶች ደግሞ የተሻለ አማራጮችን ማግኘት እንችላለን የሚለውን እንመለከታለን።
የሚታወቀው ዋና ከተማዋ ደብሊን ነው። ደብሊን ውስጥ ደግሞ በርካታ ዓለም አቀፍ የሆኑ ካምፓኒዎች የሚገኙበት ነው። በርካታ የስራ አማራጮች የምታገኙበት የስራ ማዕከል ነው። ችግሩ ደግሞ በዚህ ከተማ ከፍተኛ የሆነ የኮስት ኦፍ ሊቪንግ ወጪያችን እጅግ በጣም ከፍ ያለ ነው። ኮርክ የምትባለው ሌላኛዋ ትልቅ ከተማቸው ነች። የአየርላንድ ትልቅ ከተማ ነች። በዚህም ከፍተኛ የሆኑ የስራ አማራጮች መንገዶች ያሉበት ነው። ዓለም አቀፍ ካምፓኒዎች እዚህ ኮርክ ይገኛሉ በብዛት እና በስፋት። በተለይ ደግሞ የማኒፋክቸሪንግ ዘርፉ በብዛት ኮርክ ነው ያለው። አልዌይ ሌላኛዋ ሰፊ ትልቅ ከተማቸው ነች። በዚህም ደግሞ በተለይ ከኮንስትራክሽን ዘርፍ ጋር በተገናኘ በርካታ አማራጮች ስራዎች ያሉባት ከተማ ነች። ሊምሪክ፣ ኮልትፈርድ የመሳሰሉ እንዲሁ ሰፋ ያሉ ሰፊ የስራ እድል ያላቸው ከተሞችም ይገኛሉ በአየርላንድ። እንግዲህ በአየርላንድ ጆብ ፖርታል ወይም ደግሞ የስራ ሳይቶች የተለያዩ የስራ አማራጮች የምታገኙበት የተለያዩ ስራ ሳይቶች አሉ። እንግዲህ ከነኚህ መካከል ደግሞ አይሪሽ ጆብስ የሚለው ሳይት ይጠቀሳል። job.ie የሚለው ሌላኛው ዌብሳይት ደግሞ እንዲሁ በስፋት በርካታ የስራ አማራጮችን ይዞ የምታገኙት ነው። ከሆስፒታሊቲና ከሪቴል ሙያዎች ጋር በተገናኘ እንደ አማራጭ የምትጠቀሙት ነው። ያው እንደተለመደው ኢንዲድ አለ። እንደተለመደው ሊንክዲንም በተመሳሳይ መንገድ አየርላንድ ስራ ለማግኘት ልትጠቀሙበት የምትችሉት አሪፍ አማራጭ ነው። ግላስዶር እንግዲህ ሌላኛው አማራጭ ነው። እሱም ላይ በርካታ በአየርላንድ የሚገኙ ስራ አይነትና አማራጮችን የምታገኙበት አንደኛው ፕላትፎርም ነው። በተለይ ይሄንኛው ሳይት የካምፓኒዎቹ ፕሮፋይል ምን ይሰራሉ፣ እንዴት ተቋቋሙ የሚሉ ዝርዝር መረጃዎችን ስለሚያስቀምጡ እዚህኛው ሳይት ላይ የትኛው ካምፓኒ ብገባ የተሻለ ደግሞ የተሻለ ጥቅም ላገኝ ይችላል የሚለውን ዲሳይድ ለማድረግ የሚጠቅማችሁ ሳይት ነው። ሞስት ፖፑላር ኤጀንሲዎች የሚባሉ ወይ ደግሞ በአየርላንድ ስራ አገናኝ ኤጀንሲዎች ናቸው ተብለው የሚታሰቡ ኤጀንሲዎችም አሉ። ደግሞ እነሱም እንደ አንድ አማራጭ ልትጠቀሟቸው ትችላላችሁ። በእነሱ በኩል ህጋዊ ፍቃድ፣ በመንግስት ፍቃድ ያላቸው እና ይህን ስራ ለመስራት ልምድም ያላቸው ድርጅቶች አሉ። ከእነሱ መካከል ሄይስ የሚለው ነው። በተለይ ይሄኛው ሄይስ ለአይቲ ኮንስትራክሽን ዘርፍ ላይ መሰማራት ለሚፈልጉ ባለሙያዎች ሰፊ የሆነ የስራ አማራጭ እና ከበርካታ ዓለም አቀፍ ካምፓኒዎች ጋር የሚሰራ አይነት ነው። ሞርጋን ሚግሊ የሚባለው ሌላኛው ሳይት አለ። ደግሞ ይሄንኛው ሳይት ብቻ ሳይሆን ኤጀንሲም ናቸው። ስለዚህ በእነሱ በኩል የቅጥርና የስራውን አይነት መመልከት ከእነርሱ ጋር መስራትም አሪፍ እድሎችን ይዞ የሚመጣ ነው። ሲግማር የተባለው ሌላኛው ከአየርላንድ ካምፓኒዎች ጋር በተገናኘ በስፋት የሚሰራ ድርጅት ነው፣ ኤጀንሲ ነው። ይሄም አንድ አማራጭ ተጠቀሙ ትችላላችሁ። ሲፒኤል በተለይ ደግሞ ሄልዝ ኬር ላይ፣ ከስተመር ሰርቪስ ላይ የመሳሰሉት የስራ አይነቶች ላይ ካምፓኒዎች ጋር የሚሰራ እንዲሁ ኤጀንሲ ነው። እሱንም ቼክ ልታደርጉ ትችላላችሁ። በኢሜይል ልትጻጻፉ ትችላላችሁ። የሚያስፈልጋችሁን ነገር ከእነሱ ጋር ልታወሩም ትችላላችሁ። ከ2025 የፈረንጆች 2025 ከገባ በኋላ የወጡ አዳዲስ እድሎች አሉ። እነኛ እድሎች ደግሞ ለሾርት ስቴይ ቪዛ ማመልከት ይቻላል። እነሱን ሊንኮች በሙሉ ዲስክሪፕሽን ታች አስቀምጥላችኋለሁኝ። እሱን ማመልከት ትችላላችሁ። የይልማ ጆብ ነው። በስራ በቪዛና በጉዞ አዳዲስ ቢዝነስ ጉዳዮች ላይ የምንነጋገርበት ቻናል ነው።